በአፋር ክልል የተከሰተው የእሳተ ገሞራ ከፍተኛ ፍንዳታ የዓለም አቀፍ መገናኛ ብዙሃንና የዘርፉን ተመራማሪዎች ትኩረት የሳበ የሳምንቱ ትልቅ ክስተት ሆኖ ነበር ያለፈው። የዚህ እሳተ ገሞራ ፍንዳታ በዓለም አቀፍ ደረጃ መነጋገሪያ እንዲሆን ያደረገው ምክንያት ደግሞ ፍንዳታው እንደ አዲስ የተከሰተው ከ12000 ዓመታት በኋላ በመሆኑ ነው። የእሳተ ገሞራ ፍንዳታ የፈጠረው አመድ ባህር ተሻግሮ እስከ ህንድ በመድረስ በርካታ ዓለም አቀፍ በረራዎች እንዲስተጓጉ በኢትዮጵያ አፋር ክልል የፈነዳው እሳተ ገሞራ የበርካታ ስመጥር ዓለም አቀፍ መገናኛ ብዙሃንና የዘርፉ ተመራማሪዎች መነጋገሪያ ርዕሰ ጉዳይ ሆኖ ነበር ያለፈው። ላለፉት 12000 ዓመታት አንቀላፍቶ የቆየውና በአፋር ክልል ከሚገኙት እሳተ ገሞሮች መካከል አንዱ የሆነው የሃይሊ ጉቢ እሳተ ገሞራ መፈንዳት የጀመረው ባሳለፍነው እሁድ ጠዋት ነበር። ፍንዳታውን ተከትሎም የተፈጠረው የመሬት መንቀጥቀጥ ድምጽና ግዙፍ የጭስ አመድ በአካባቢው ሕዝብ ላይ ድንጋጤ መፍጠሩ የሚታወስ ነው። ታዋቂው የዜና አውታር ቢቢሲ ስለዚሁ ፍንዳታ በሰራው ዘገባ ለሺህ ዓመታት ሳይፈነዳ አንቀላፍቶ የቆየው በኢትዮጵያ የሚገኘው የሃይሊ ጉቢ እሳተ ገሞራ ፍንዳታ እስከ 14 ኪሎ ሜትር ከፍታ ድረስ ጭስና አመድ መርጨቱን ዘግቧል። ጣቢያው በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ህንድ ዴልሂ መድረሱን የህንድ ሜትሮሎጂካል መስሪያ ቤትን በዋቢነት በመጥቀስ ነበር የዘገበው። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያትም ሆኗል። የህንድ አቪዬሽን ባለስልጣን ክስተቱን ተከትሎም አየር መንገዶቹ ከባህር ጠለል በላይ እስከ 15 ኪሎ ሜትር ከፍታ ድረስ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ ጥብቅ ማሳሰቢያ ሰጥቶ ነበር። ይህንን ማሳሰቢያ ተከትሎም ኤር ኢንዲያ 11 በረራዎችን የሰረዘ ሲሆን ሌሎች በርካታ አየር መንገዶችም ተመሳሳይ እርምጃዎች ወስዶ እንደነበር ነው የተዘገበው። ቢቢሲ ስለዚህ የእሳተ ገሞራ ፍንዳታ ምክንያት በአዲስ አበባ ዩኒቨርሲቲ የዘርፉ ስመጥር ባለሙያ የሆኑትን ፕሮፌሰር አታላይ አየለን ጠይቆ አገኘሁት ባለው መረጃ እሳተ ገሞራው ለበርካታ ዓመታት ሳይፈነዳ ድምጽ ብቻ ሲያሰማ መቆየቱንና አሁን ላይ ግን ከምድር በታች በተከሰቱ ከባድ እንቅስቃሴዎች ምክንያት ፍንዳታው መከሰቱን መናገራቸውን አስፍሯል። ከኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው ሌላው የዘርፉ ባለሙያ ኤልያስ ሌዊ በበኩላቸው የሃይሊ ጉቢ እሳተ ገሞራ ፍንዳታው ከኤርታሌ በ11 ኪሎ ሜትር ርቀት ላይ መከሰቱን ጠቁመው በአካባቢው ቀደም ሲል በርካታ መሬት መንቀጥቀጦች መዝገባቸውን ገልጸዋል። ከዚያን ጊዜ ጀምሮም ከምድር በታች የቅልጥ አለቶች እንቅስቃሴ፣ የመሬት መወጠር መፈጠሩን የሚጠቅሱት ባለሙያው ስለ ፍንዳታው ምክንያት ይህም ብለዋል። መሬት ውስጥ ለውስጥ ቅልጥ አለት እየተጓዘ መውጫ ሲፈልግ ነበር። ከዚህም አልፎ የአፍዴራ ከተማ ጋር ተጠግቶ ነበረ። ነገር ግን ወደ ላይ ሳይወጣ ቆይቶ ወደ ታች ተመልሶ ገብቶ ነበረ። እንግዲህ ሆኖ ምንድነው ካለ